ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እንዴት ከረማችሁ? እኔ አለው እግዚአብሔር ይመስገን። ስራ፣ ጤና፣ ህይወት እንዴት ነው? እንዴት እያረጋችሁ ነው? ስፔሻሊ አረብ ሀገር ያላችሁ እህት ወንድሞቼ እንዴት ናችሁ? ኑሮ እንዴት ነው? በየአረብ ሀገራት ላይ ያላችሁ ሰላማችሁ ይብዛል። ጤናችሁን ጠብቁ። አሁን ያው ሙቀት ሰዓት ነው። ሁሉም አረብ ሀገራት ላይ ሙቀት ገብቷል። በጣም ከባድ ነው ሙቀቱ። ውሃ ጠጡ በደንብ። ራሳችሁን ጠብቁ። ጤናችሁን ጠብቁ። ጤናችሁን ይዛችሁ እንደመጣችሁ ጤናችሁን ይዛችሁ ወደ ሀገራችሁ በሰላም ግቡ። ሁላችንም በሰላም የመጣንበትን አላማ አሟልተን እንድንገባ ፈጣሪ ይርዳን። የሆነ ነገር ይዘን እንሄዳለን ብለን ነው ሀገራችንን ትተን የመጣ ነው፣ ለውጥን ፍለጋ ማለት ነው። ስለዚህ ግብ መተን ነው መግባት ያለብን። ሳንሸነፍ አሸንፈን። ሁልጊዜም የማዳም ቅመም አሸናፊዎች ነን። ብዙ ነገር ችለን ያለን ነን። ጠንካራዎች ነን። አልበገር ባይነት አለብን። ጎበዞች ነን። እናም ምን ለማለት ፈልጌ ነው? አይዛችሁ፣ ጠንክሮ በርቱ። ጉዞ ወደፊት እና ዛሬም ለየት ባለ መረጃ መጥቻለሁ። ዋትሳፕ ላይ እና ኢሞ ላይ ድንገት የማያውቅ ሰው ይኖራል ማለት ነው። የምታውቁትም ለማያውቁት ሼር አድርጎና እንትን አድርጎ እንዲያውቁ አድርጉ እና ሰብስክራይብ፣ ላይክ፣ ሼር አድርጉ። ወደ ቻናሌ ስትመጡ ምንድነው የመጣሁበት ዋና ዓላማ ላሳያችሁ የመጣሁት ዋትሳፕ ላይ እና ኢሞ ላይ ነው። ያው ተመሳሳይ እንትን ስለሆነ ነው። ዋትሳፓችን ላይ እና ኢሞችን ላይ የተላከ መልእክት እኛ አይተን ከዛ እንዳየን የማያሳይ ማለት ነው። ኦፍ የምናደርግበት ወይ አለ። ዋትሳፓችን ላይ ማለት ነው የተላከን ሜሴጅ እኛ ካየን በኋላ ማየታችን እንዳያውቁ የላኩ ሰዎች እኛ ማየታችንን እንዳያውቁ እንዴት ኦፍ ማድረግ እንዳለብን ነው። ወይም ኦፍ የሆነውን ኦን እንዴት ማድረግ እንዳለብን። ኦፍ እናንተ ጋር ከሆነ ኦን ከሆነ ኦፍ ነው የምታደርጉት ማለት ነው። ምክንያቱም ኦን ከሆነ የተላከ ሜሴጅ እናንተ እንዳያችሁ እዛ ያሳያል ማለት ነው። ኦፍ ካደረጋችሁ ግን እነሱ ለእናንተ የላኩትን ሜሴጅ እናንተ አይታችኋል፣ ግን እነሱ አላዩም። እንዳላየች ወይም ምናምን አድርጎ ይቆጥራሉ ማለት ነው። እና ቀጥታ ወደ ዋትሳፕ እንሄዳለን። ሶስት ሰረዟን እንነካለን። ሴቲንግ ውስጥ እንገባለን። ሴቲንግ እንገባለን። ከዛ አካውንት ይሄ አይደለም፣ ፕራይቬሲ ላይ ነው የምንገባው። የኔ ማለት ነው። እንደገና መልሼ ላሳያችሁ። እንገባለን ማለት ነው። ዋትሳፓችን ላይ እንገባለን። እዚህ ጋር በደንብ እዩ። ከዛ ሶስት በተኗን ተጭነን ማለት ነው ሴቲንግ ውስጥ እንገባለን። ከዛ ፕራይቬሲ የምትለውን የምንጫነው ፕራይቬሲ ማለት ነው። ከዛ እዚህ ጋር እዩ እችኛዋ የኔ አሁን ነው ኦን ያደረኩት፣ ኦፍ አድርጌያለሁ።
እቺ እናንተ ጋር በእንደዚህ በአረንጓዴ ቀለም ከመጣች ማለት ነው ኦን ናት ማለት ነው። ስለዚህ እናንተ የተላከ ሜሴጅ እናንተ አይታችሁ እዛ እንዳላያችሁ እንዲደበቅላችሁ ከፈለጋችሁ እንደዚህ ኦፍ ታደርጋላችሁ ማለት ነው። ስለዚህ እንደዚህ እያደረጋችሁ አሁን ይሄው እዚህ ጋር የተደወለ እንደዚህ ቮይስ ምናምን ነገር አለ አይደለ? እንደዚህ በአረንጓዴ ወይም እንደዚህ አያሳይም ማለት ነው ኦፍ ካደረጋችሁ። ቀጥታውን ደግሞ ወዴት እንሄዳለን? ይህም ተመሳሳይ ስለሆነ ማለት ነው ወደ ኢሞአችን ጋር እንገባለን። ኢሞአችን ላይ እንገባና ሾት ፕሮፋይላችን ውስጥ እንገባለን። ከዛ ሴኩሪቲ ኤንድ ፕራይቬሲ የምትለዋን እንጫናለን። ከዛ ትንሽ ስክሮል እናደርጋለን። ሪድ ሪሴፕትስ የምትለዋን እችን እንጫንና ከዛ የእናንተ ኤቭሪዋን ላይ ከሆነ አሁንም የኔ ኤቭሪዋን ላይ ነው። ይሄን ለምንድን ነው ያደረኩት? እናንተን ለማሳየት ብዬ ነው እንጂ እኔ ኖባዲ ላይ ነው የኔ ያለው ማለት ነው። የእናንተ ኤቭሪዋን ላይ ከሆነ እንደዚህው በዳታ ስለምጠቀም ሶሪ ኔትወርክ ያዝ ያደርጋል እያስቸገረኝ ነው። ኖባዲ ላይ ታደርጋላችሁ ማለት ነው። ይሄ የሚጠቅመው ያው በኢሞ የተላከላችሁ ፋይል ወይም ቴክስት ምናምን ቮይስም ሊሆን ይችላል። እንደዚህ የተላከውን እናንተ አይታችኋል፣ ግን ያ ሰው እንደላያችሁ አድርጎ ነው የሚቆጥረው ማለት ነው። ይሄኛውን ነው በዲ ካደረጋችሁ። ስለዚህ ይሄኛውን ቪዲዮዬን እስከ መጨረሻው አይታችሁ ላይክ ማድረጋችሁን አትርሱ፣ ሳብስክራይብ ማድረጋችሁን አትርሱ፣ ኮመንት ማድረጋችሁን አትርሱ። አበረታቱኝ። ቪዲዮ እስከ መጨረሻ አጫውቱ። እማያውቅ ሰው ይኖራል። ትንሽም ነገር ብትኖር ያው ከማያውቁት እኔም አላቅም ነበር ከሚያውቁት እያየው እንደዚህ ሰው እየተማረ ነው ከሚያውቅ ሰው የሚሄደው እና ማወቅ ደግሞ አይጎዳም ይጠቅማል እንጂ። ስለዚህ ለማያውቁት ሼር አድርጉ፣ የኔንም ሳብስክራይብ አድርጉ፣ ኮመንት ጻፉ፣ አበረታቱኝ። እንደዚህ ምናምን አለ አይደለ? ይሄን አስተካክል ይበሉኝ። እንደ አዲስ ጀማሪ ያው እንግዲህ ምንም ማድረግ አይቻልም። ቀስ በቀስ ነው እንግዲህ ሁሉም ነገር ወደ ላይ የሚለው። ተስፋ ሳንቆርጥ እጅ ሳንሰጥ ወደምንፈልገው ቦታ ለመድረስ እየሞከርን ነው፣ እየጣርን ነው በአቅማችን። በትርፍ ሰዓታችን ያው ከስራ መልስ የተወሰነች ናፕ ታይም ላይ ዝም ብለን ሌላ ቪዲዮ ስክሮል ከምናደርግ የሚጠቅመንን ለኛ ቢያንስ ስልካችን ውስጥ ሰውን በዚህ ዘመን አስተካክል እንዲያደርግ ከምንል አሁን ቴክኖሎጂ በዘመነ ዘመን እኛም ያለውን ነገር እየገለባበጥን እናያለን፣ ቼክ እናደርጋለን ማለት ነው። ይህን ለማለት ነው። በሌላ ቪዲዮ ተመልሼ እመጣለሁ። ሰብስክራይብ እየቀነሰ ነው፣ ለምን እንደሆነ አላውቅም። ቪው ራሱ የለውም።
አጫውቱት ለተወሰነች ደቂቃ እንድትጫወቱ እኮ ነው። ትንሽ ትንሽ ደቂቃ ከፍታችሁ ማዳመጥ ነው እኮ። ብታውቁ ራሱ ዝም ብላችሁ ክፈቱ፣ እዩ ቪዲዮን የተወሰነች ደቂቃ አጫውቱት ለማለት ያክል ነው። መልካም ጊዜ ይሁንላችሁ። መልካም የስራ ጊዜ፣ የስራ ዘመን ይሁንላችሁ። ወዳችኋለሁ። ቴንኪው